ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ አናግሩን። ከአማርኛ ትምህርት በተጨማሪ እንግሊሽ፣ ሂሳብን በግል እንሰጣለን። ዛሬ እንግዲህ የመጣንበት ቃላት ምስረታ ናቸው። ባለ ሶስት ፊደል ቃላት ምስረታዎችን እናያለን። ከመጀመሪያው ጀምረን ማለት ነው። የመጀመሪያው ማን ይላል? ሐሰት። ሐሰት ሐሰት የሚለው እንግዲህ ባለ ሶስት ፊደል ቃል ነው። ፊደሎቹ የት ላይ ይገኛሉ ስንል ሀ የመጀመሪያው ከሀ ቤት፣ ሰ ደግሞ አሁንም የመጀመሪያ ከሰ ቤት፣ ት ደግሞ ስድስተኛ ከተቤት ማለት ነው። ወደ ቀጣይ ስንሄድ መከራ 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 የሚለውን ደግሞ ስናይ ከመቤት የአንደኛ፣ ከከቤትም የአንደኛ፣ ከረቤት ደግሞ የአራተኛ ራ ወሰድንና በአንድ ላይ መከራ ይላል ማለት ነው። ወደ ቀጣይ ስንሄድ መሆን 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 የሚለውን ስናይ ደግሞ ከመቤት የአንደኛው መን ወሰድን፣ ከሀቤት የመጨረሻው ሰባተኛው ሆን ወሰድን፣ ከነቤት የስድስተኛው ንን ወሰድንና በአንድ ላይ መሆን። ወደ ቀጣይ ስንሄድ መልስ 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 የሚለውን ደግሞ ስናይ አሁንም ከመቤት የአንደኛዋን መን ወሰድን፣ ከለቤትም የስድስተኛው ልን ወሰድን፣ ከሰቤት አሁንም የስድስተኛው ስን ወሰድን እና በአንድ ላይ መልስ የሚል ባለ ሶስት ፊደል ቃል ሰጠን ማለት ነው። ወደ ቀጣይ ስንሄድ መልክ 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 የሚለውን ደግሞ ስናይ አሁንም ከመቤት የአንደኛው፣ ከለቤት የስድስተኛው ል፣ ከከቤት ደግሞ አሁንም የስድስተኛው ክ በአንድ ላይ መልክ። ወደ ቀጣይ ስንሄድ ሀብት 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 የሚለውን ደግሞ ስናይ ከሀቤት የአንደኛው ሀን ወሰድን፣ ከበቤት የስድስተኛው ብ፣ ከተቤት የስድስተኛው ት በአንድ ላይ ሀብት ሀብት። ቀጣይ ሀገር 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 የሚለው ደግሞ ከሀቤት የአንደኛው ሀን ወሰድን፣ ከገቤትም አሁንም የአንደኛው ገ፣ ከረቤት የስድስተኛው ር በአንድ ላይ ሀገር። ቀጣይ ሀሳብ ሀሳብ የሚለውን ደግሞ ስናይ ከሀቤት የአራተኛው ሀን ወሰድን፣ ከሰቤት አሁንም የአራተኛው ሳን ወሰድን፣ ከበቤት የስድስተኛው ብ ወሰድን እና በአንድ ላይ ሀሳብ። ቀጣይ ኃይል 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 የሚለውን ደግሞ ስናይ ከሀቤት የአራተኛው ሀን ወሰድን፣ ከየቤት የስድስተኛው የ፣ ከለቤት የስድስተኛው ል በአንድ ላይ ኃይል። ቀጣይ ሐዘን 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 የሚለው ደግሞ ከሀቤት የአራተኛው ሀ፣ ከዘቤትም የአንደኛው ዘ፣ ከነቤት የስድስተኛው ን በአንድ ላይ ሐዘን። ቀጣይ ለውጥ 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 የሚለው ደግሞ ከለቤት የአንደኛው ለ፣ ከወቤት የስድስተኛው ው፣ ከተቤት የስድስተኛው ጥ በአንድ ላይ ለውጥ። ቀጣይ ሐምሌ 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 የሚለውን ደግሞ ስናይ ከሀቤት የአንደኛው ሀን ወሰድን፣ ከመቤት የስድስተኛው ም፣ ከለቤት የአምስተኛው ሌ በአንድ ላይ ሐምሌ ይላል ማለት ነው። ቀጣይ ሐረር 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 የሚለውን ደግሞ ስናይ ከሀቤት የአንደኛ፣ ከረቤት የአንደኛ ረ፣ አሁንም ከረቤት የስድስተኛ ር በአንድ ላይ ሐረር። ቀጣይ ማሰብ 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 የሚለው ደግሞ ከመቤት የአራተኛው ማ፣
ከሰቤት የአንደኛው ሰ ከበቤት የስድስተኛው ብ በአንድ ላይ ማሰብ። ቀጣይ ሰሜን። ሰሜን የሚለውን ደግሞ ስናይ ከሰቤት የአንደኛው ሰ ከመቤት የአምስተኛው ሜ ከነቤት የስድስተኛው ን በአንድ ላይ ሰሜን ሰሜን። ቀጣይ ሰማይ ሰማይ። ሰማይ የሚለውን ደግሞ ስናይ ከሰቤት የአንደኛው ሰ ከመቤት የአራተኛው ማ ከየቤት የስድስተኛው ይ በአንድ ላይ ሰማይ። እሺ ቀጣይ መረጃ። መረጃ የሚለውን ደግሞ ስናይ ከመቤት የአንደኛው መ ከረቤት የአንደኛው ረ ከጀቤት የአራተኛው ጃ በአንድ ላይ መረጃ። ቀጣይ ቀጠሮ። ቀጠሮ ቀጠሮ የሚለውን ደግሞ ስናይ ከቀቤት የአንደኛው ቀ ከጠቤት አሁንም የአንደኛው ጠ ከረቤት የመጨረሻው ሮ ሰባተኛው በአንድ ላይ ቀጠሮ። ቀጣይ ቀለም። ቀለም ቀለም የሚለውን ደግሞ ስናይ ከቀቤት የአንደኛው ቀ ከለቤት አሁንም የአንደኛው ለ ከመቤት የስድስተኛው ም በአንድ ላይ ቀለም ቀለም። ቀጣይ ቀጥታ። ቀጥታ የሚለው ደግሞ ከቀቤት የአንደኛው ቀ ከጠቤት የስድስተኛው ጥ ከተቤት የአራተኛው ታ በአንድ ላይ ቀጥታ። እሺ ቀጣይ ቁጥር። ቁጥር የሚለው ደግሞ ከቀቤት የሁለተኛው ቁ ከጠቤት የስድስተኛው ጥ ከረቤት የስድስተኛው ር በአንድ ላይ ቁጥር። ቀጣይ ቁጠባ። ቁጠባ ቁጠባ የሚለው ደግሞ ከቀቤት አሁንም የሁለተኛው ቁ ከጠቤት የአንደኛው ጠ ከበቤት የአራተኛው ባ በአንድ ላይ ቁጠባ። እሺ ቀጣይ አመት። አመት አመት የሚለውን ደግሞ ስናይ ከአቤት የአንደኛው አ ከመቤት አሁንም የአንደኛው መ ከተቤት የስድስተኛው ት በአንድ ላይ አመት። እሺ ቀጣይ አመል። አመል አመል የሚለውን ደግሞ ስናይ ከአቤት የአንደኛው አ ከመቤት አሁንም የአንደኛው መ ከለቤት የስድስተኛው ል በአንድ ላይ አመል አመል። ቀጣይና የመጨረሻው ደግሞ አካል። አካል አካል የሚለው ደግሞ ከአቤት የአንደኛው አ ከከቤት የአራተኛው ካ ከለቤት የስድስተኛው ል በአንድ ላይ አካል ይላል ማለት ነው የመጨረሻው ቃል። በቀጣይ ደግሞ በሌላ ቪዲዮ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ሁኑ። መልካም ቆይታ